አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዘውድ አካዳሚ ተከታታዮች እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ዘውድ አካዳሚ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ቋንቋዎችን እናስተምራለን ማለት ነው። መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀምጥኩላችሁ ቁጥር ማለት ነው ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ ማናገር ትችላላችሁ። የኦንላይን ትምህርት በአካልም ሆነ በኦንላይን እናስተምራለን። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየጊዜው የሚለቀቁትን ቪዲዮዎች ለእናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ ከኪሳችሁ ምንም አይነት ገንዘብ ሳታወጡ ጊዜያችሁን ብቻ 2 ሰዓትና ወይም ደግሞ ኢንተርኔት ካላችሁ እኔ ጋር ሆናችሁ መስራት ትችላላችሁ ማለት ነው። ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉት። እንዲሁም ለሌሎች ለመማር ለሚፈልጉ ሰዎች ሸር አድርጉላቸው ለእናንተ ከደረሳችሁ ማለት ነው። አማርኛ ብቻ አይደለም እንግሊዝኛ፣ ሂሳብም እናስተምራለን ማለት ነው። ላይክ፣ ሰብስክራይብ ማድረግ አይረሳ። ቀጥታ ወደ ትምህርቱ መገቢያ ይሆናል። እስከ መጨረሻው በጥሞና ተከታተሉ። ያላችሁን የትምህርት ፍላጎት ደግሞ ምን ያክል የሚለው ለእናንተ ገምግሙበት። ምክንያቱም አንድ ሰው እስከ መጨረሻው የመከታተል አቅም ካለው የትምህርት ፍላጎቱም በዛው ልክ ነው። የመለወጥ ፍላጎቱም በዛው ልክ ስለሆነ ብዙዎችም ስለተለወጡበት ማለት ነው። እሺ መጀመሪያ ፊደሉን እንቆጥረዋለን። ከዛ በኋላ ቃላትን እንመሰርታለን። እዚህ ጋር እንምጣ። ሀ ሁ ሂ ሃ ሄ ህ ሆ ሆ ሆ። እዚህ ጋር ቃል ስንመሰርት የሀሁ መጀመሪያ እና የወው አራተኛ ፊደል ሀ ዋ ሀ ዋ ሀዋ። ሁ ሁለተኛ ፊደል እና ሉ የሁለተኛ ፊደል ሁ ሉ ሁ ሉ ሁሉ። ሂ ሶስተኛ ፊደል እና አራተኛ ፊደል ሂ ና ሂ ና ሂና። ሀ አራተኛ ፊደል እና ረ ስድስተኛ ፊደል ሀ ር ሀ ር ሀር። ሄ አምስተኛ ፊደል እና ሎ መጨረሻው ፊደል ሄ ሎ ሄ ሎ ሄ ሎ። የሀሁ ስድስተኛ ፊደል ህና የገጉ ስድስተኛ ፊደል ግ ህግ ህግ። የሀሁ መጨረሻው ፊደል ሆና የሀሁ አምስተኛ ፊደል ሄ ሆ ሄ ሆ ሄ ሆ ሄ። እሺ እዚህ ጋር ደግሞ እናነባለን። ለ ሉ ሊ ላ ሌ ል ሎ ሎ። እሺ ቃላት ስንመሰረት እዚህ ጋር የለሉ መጀመሪያ ፊደል ለ አለ፣ የመሙ አራተኛ ፊደል ማ አለ። በአንድ ላይ ለማ ለማ ለማ። እሺ እዚህ ጋር ደግሞ ሉ ሁለተኛ ፊደል አለ፣ ል ስድስተኛ ፊደል አለ። ሉ ል ሉ ል ሉል። እዚህ ጋር ሊ ሶስተኛ ፊደል አለ፣ የቀቁ ስድስተኛ ፊደል ቅ አለ። ሊቅ 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 ሊቅ። የለሉ አራተኛ ፊደል ላ አለ፣ የመሙ ስድስተኛ ፊደል ም አለ። ላም ላም ላም። የለሉ አምስተኛ ፊደል ሌ እና የለሉ አራተኛ ፊደል ላ ሌላ ሌላ ሌላ። የለሉ ስድስተኛ ፊደል እና የበቡ ስድስተኛ ፊደል ብ ልብ ልብ። የለሉ መጨረሻ ፊደል ሎ እና የመሙ ሶስተኛ ፊደል ሚ ሎሚ ሎሚ ሎሚ። እዚህ ጋር ሎሚ። እሺ እዚህ ጋር መሙን እናንብብ። መ ሙ ሚ ማ ሜ ም ሞ ሞ። እሺ ቃላት እንመስርት። የመሙ መጀመሪያ ፊደል መ እና የረሩ ሶስተኛ ፊደል ሪ መሪ መሪ። የመሙ ሁለተኛ ፊደል ሙ እና የለሉ ሁለተኛ ፊደል ሉ ሙሉ ሙሉ። የመሙ ሶስተኛ ፊደል ሚ እና የጠጡ አራተኛ ፊደል ጣ ሚጣ ሚጣ። የመሙ አራተኛ ፊደል ማ እና የረሩ ስድስተኛ ፊደል ር ማር
ማር ማር። የመሙ አምስተኛ ፊደል ሜ፣ የገጉ አራተኛ ፊደል ጋ ሜጋ ሜጋ ሜጋ። የመሙ ስድስተኛ ፊደል ም፣ የሰሱ አራተኛ ፊደል ሳ ምሳ ምሳ። የመሙ መጨረሻ ፊደል ሞ፣ የሰሱ አራተኛ ፊደል ሳ ሞሳ 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 ሞሳ። እሺ አሁን ደግሞ ወደ ቀጣይ እንመጣለን ማለት ነው። ከዛ ቤት ወደዚህ አዲሱ ከመግባታችን በፊት ላይክ ያላረጋችሁ ካላችሁ እስካሁን ላይክ አድርጉ። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ። እሺ እና ይሄንን ሰ ሱ ሲ ሳ ሴ ስ ሶ። የሰሱ መጀመሪያ ፊደል ሰ፣ የረሩ አራተኛ ፊደል ራ ሰራ ሰራ። የሰሱ ሁለተኛ ፊደል ሱ፣ የረሩ ሶስተኛ ፊደል ሪ ሱሪ ሱሪ። የሰሱ ሶስተኛ ፊደል ሲ፣ የቀቁ አራተኛ ፊደል ቃ ሲቃ ሲቃ። ሲቃ ማለት ከመጠን በላይ ደስታ ወይ ከመጠን በላይ ሀዘን ሲቃ ይባላል። እሺ እዚህ ጋር የሰሱ አራተኛ ፊደል ሳ፣ የረሩ ስድስተኛ ፊደል ር ሳር ሳር ሳር። የሰሱ አምስተኛ ፊደል ሴ እና የተቱ ስድስተኛ ፊደል ት ሴት ሴት። እሺ የሰሱ ስድስተኛ ፊደል ስ፣ አሁን እንደገና ስ ስ ስ ስስ ስስ። እሺ የሰሱ መጨረሻ ፊደል ሶ እና የፈፉ አራተኛ ፊደል ፋ ሶፋ 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 ሶፋ። እሺ ወደዚህ ጋር ስንመጣ ደግሞ ረ ሩ ሪ ራ ሬ ር ሮ። እሺ እዚህ ጋር የረሩ መጀመሪያ ፊደል ራ እና የሰሱ አራተኛ ፊደል ሳ ረሳ ረሳ። የረሩ ሁለተኛ ፊደል ሩ፣ የቀቁ ስድስተኛ ፊደል ቅ ሩቅ ሩቅ። የረሩ ሶስተኛ ፊደል ሪ፣ የመሙ አራተኛ ፊደል ማ ሪማ ሪማ። የረሩ አራተኛ ፊደል ራ፣ የሰሱ ስድስተኛ ፊደል ስ ራስ። የረሩ አምስተኛ ፊደል ሬ፣ የሰሱ አራተኛ ፊደል ሳ ሬሳ ሬሳ። እሺ ከዚህ ጋር የረሩ ስድስተኛ ፊደል ር፣ የቀቆ መጨረሻ ፊደል ቆ ርቆ ርቆ። እዚህ ጋር ደግሞ ሁለት ሮ ፊደል አለ። ሁለት ጊዜ ስንጠራው ሮ ሮ፣ ሁለት ጊዜ ሮ ማለት ነው። ሮ ሮ ሮ ሮ። እሺ ወደዚህ ጋር ስንመጣ ቀ ቁ ቂ፣ ይቅርታ። እሺ ቀ ቁ ቂ ቃ ቄ ቅ ቆ። ሽ የቀቆ መጀመሪያ ፊደል እና የነኑ ስድስተኛ ፊደል ን ቀን። የቀቆ ሁለተኛ ፊደል ቁ፣ የጠጡ አራተኛ ፊደል ጣ ቁጣ ቁጣ። የቀቆ ሶስተኛ ፊደል ቂ እና የጠጡ አራተኛ ፊደል ጣ ቂጣ ቂጣ ቂጣ። የቀቆ አራተኛ ፊደል ቃ፣ የነኑ አራተኛ ፊደል ና ቃና ቃና። የቀቆ አምስተኛ ፊደል ቄ፣ የረሩ አራተኛ ፊደል ራ ቄራ ቄራ። የቀቆ ስድስተኛ ፊደል ቅ፣ የበቡ አምስተኛ ፊደል ቤ ቅቤ ቅቤ። የቀቆ መጨረሻ ፊደል ቆ እና የመሙ መጀመሪያ ፊደል መ ቆመ ቆመ ቆመ። ስለዚህ ውድ የዘውድ አካዳሚ ተከታታዮች የዛሬ ቪዲዮ ይሄንን ይመስል ነበር ማለት ነው። መማር የምትፈልጉ በቅድሙ ስልክ ቁጥር አሳውቁኝ። ኢሞ፣ ዋትስአፕ፣ ቴሌግራም ማናገር ትችላላችሁ። ብዙዎቹ እየተለወጡበት ነው፣ እናንተም ተለወጡበት እላለሁ። ቀጣይ ቪዲዮ እስክንገናኝ ድረስ ማሰላማ።